የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን ገለጸ። ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባለመስጠት ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን ገልጿል። የቢሮው ሞደርናይዜሽን ዘርፍ በበጀት ዓመቱ 5 ወራት በ179 ሰራተኞች ላይ የዲሲፕሊን እርምጃ መውሰዱንም ገልጿል። በቢሮው የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን በእቅዱ አፈጻጸም ውይይት በበጀቱ ዓመት የተሰሩ ስራዎች ያጋጠሙ ችግሮችና የተወሰዱ መፍትሄዎች እንዲሁም የቀጣይ የትኩረት አቅጣጫን አስቀምጠዋል። በዚህም ከዋናው መስሪያ ቤት አንስቶ በሁሉም ቅርንጫፍና በወረዳ ጽህፈት ቤቶች ከሌብነት፣ ከብልሹ አሰራር፣ ከአገልግሎት አሰጣጥ፣ ከስነ ምግባር አኳያ ክትትልና ድጋፍ በሰርቪላንስ ካሜራ፣ በምስል ተገልጋይ፣ በእቅድ አፈጻጸም ዙሪያ ተደርጓልን ብለዋል። በዚህም ኃላፊነታቸውን በአግባቡ ተወጥተው ባልተገኙ 20 አመራሮችና 159 አስፈጻሚዎች ላይ የዲሲፕሊን እርምጃ መወሰዱን ገልጸዋል። አክለውም በቀጣይ የክትትልና ድጋፍ ስራው የሚቀጥል መሆኑን ጠቁመው በአገልግሎት አሰጣጥ፣ በሃርሞናይዜሽን፣ በቲን ቁጥር አሰጣጥ፣ በኢ-ፋይሊንግ፣ በኢ-ፔመንት፣ በመዝጋ ክሊራንስ እንዲሁም በማማከርት ጉባኤ ውይይት የተጠናከረ ስራዎችን በመስራት ተጨባጭ ለውጥ ማምጣት እንደሚገባ አሳስበዋል። የቢሮ ጽህፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው የሚሰጡ አገልግሎት የጥራት ደረጃ በማሳደግ ገቢን በፍትሃዊ መሰብሰብ ይገባልን ብለዋል። አያይዘውም የከተማው የትኩረት ነጥቦች የጋራ እውቀትን በማድረግ አገልግሎት ጠያቂው ካለምንም እንግልት አገልግሎት የሚያገኝበት ሁኔታን መፍጠር በየደረጃው ያለ አመራር ኃላፊነት መሆኑንም አስገንዝበዋል። በሳውዲ አረቢያ በተለያዩ ማቆያ ቦታዎች ውስጥ የነበሩ 2595 ኢትዮጵያውያን ወደ ሀገራቸው ተመለሱ። ባሳለፍነው ሳምንት በሳውዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 2595 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱ 2080 ወንዶች፣ 490 ሴቶችና 25 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 144 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 32176 ኢትዮጵያውያን ወደ ሀገር መመለስም ተችሏል። የሪያድ ኤምባሲና የዲጃ ቆንጽላ ጽህፈት ቤቶች በሳውዲ በተለያዩ ማቆያ ቦታዎች የሚገኙ ዜጎች ለበረራ ዝግጁ የማድረግና ወደ ሀገር የመመለስ ስራ መቀጠላቸውም ተነግሯል። የመን 180 ኢትዮጵያውያን ስደተኞች በህገወጥ መንገድ በሻባ የባህር ዳርቻ መድረሳቸውን አስታወቀች። የመን የሚገቡ መደበኛ ያልሆኑ ስደተኞች ቁጥር በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት 180 ኢትዮጵያውያን ስደተኞች በሀገሪቱ ደቡብ ምስራቅ በሚገኘው ሻባ የባህር ዳርቻ መድረሳቸውን የየመን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ትናንት እሁድ ባወጣው መግለጫ የሻባ አካባቢ ፖሊስ 180 ስደተኞች በ4 ሶማሊያውያን በሚመራ የኮንትሮባንድ ጀልባ ከአፍሪካ ቀንድ የተነሱ ኢትዮጵያውያን ዜጎች መሆናቸውን ገልጿል ብሏል። መግለጫው እንዳስታወቀው የሻባው አካባቢ የጸጥታ ባለስልጣናት የስደተኞች ፍልሰት ለመግታትና ህገወጥ ሰርጎ ገብነትን ለመከላከል አስፈላጊ እርምጃ እየወሰዱ ነው ተብሏል። በተመሳሳይ ዓለም አቀፍ የስደተኞች ድርጅት ያወጣው የቅርብ ጊዜ መረጃ እንደሚያሳየው በህዳር ወር 17659 ስደተኞች ወደ የመንም ገብተዋል። በጥቅምት ወር ደግሞ የገቡት ስደተኞች ቁጥር 17685 ነበር። እንደ ዓለም አቀፍ የስደተኞች ድርጅት የተፈናቃዮች መከታተያ መረጃ ከሆነ ጅቡቲ በ67 በመቶ ቀዳሚ ስደተኞች መነሻ ሀገር ሆና ቀጥላለች። በመቀጠል ሶማሊያ 31 በመቶ፣ ኦማን 2 በመቶ የሚሆነውን ድርሻ ይዘዋል። ምንም እንኳን የየመን የጸጥታ ሁኔታና በሀገሪቱ ያለው ሰብአዊነት ቀውስ እየተባባሰ ቢመጣ ወደ ባህረ ሰላጤ ሀገራት ለመሻገር ለሚሞክሩ በሺዎች ለሚቆጠሩ አፍሪካውያን ስደተኞች እንደ ዋና መሻገሪያ መስመር ሆና ማገልገሏንም ቀጥላለች። ከነዚህ መካከል አብዛኞቹ በኮንትሮባንድ አዘዋዋሪዎች እጅ ለከፋ መከራና ብዝበዛ እንደሚጋለጡም ዥኗ በዘገባው አስፍሯል። አድማጮቻችን ጂኤፍፒ 106.7 ላይ ትገኛላችሁ። የምሽት ዜናዎች ወደ እናንተ ማድረሳችንን እንቀጥለናል። የሀገር ውስጥ በዚሁ አበቃን። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሱዳን ከ100 ሺህ በላይ ሰዎች ከአልፋሽር ተፈናቅለዋል ተባለ። የሱዳን የጸጥታ ሁኔታ እየተባባሰ በመምጣቱ ከ107 ሺህ በላይ ሰዎች ከአልፋሽር ተፈናቅለዋል ሲል የተባበሩት መንግስታት የስደተኞች ኤጀንሲ አስታውቋል። ከ107 ሺህ በላይ የሱዳን ሲቪሎች በሰሜን ዳርፉር ግዛት በተከሰተው የጸጥታ ችግር ምክንያት ከአልፋሽር ከተማና ከአካባቢው መንደሮች ተፈናቅለዋል ሲል ድርጅቱ
ገልጿል። የተባበሩት መንግስታት ድርጅት ባወጣው መግለጫ በጥቅምት 26 እና ታህሳስ 8 መካከል 107294 የሚሆኑ ሰዎች ከአልፋሽርና ከአቅራቢያው አካባቢዎች ሸሽተዋል ብሏል። ይህም የጸጥታ ሁኔታዎች በከፍተኛ ሁኔታ እየተባባሱ ስለመምጣታቸው ማሳያም ነው ተብሏል። ከተፈናቀሉት መካከል 72 በመቶ የሚሆኑት በሰሜን ዳርፉር ውስጥ በተለይም በሰሜናዊና ምዕራባዊ የክልሉ ክፍሎች፣ 19 በመቶ የሚሆኑት ደግሞ ወደ ማዕከላዊ ዳርፉር የሰሜን ስቴት እና የዋይት ናይል ግዛት ጨምሮ ወደ ሌሎች ክልሎች ተዘዋውሯል ሲል አይኦኤም አክሏል። ሶስቱ የኮርዶፋ ግዛቶች ሰሜን፣ ምዕራብና ደቡብ በጦር ኃይሉና በአርኤስኤፍ መካከል ለሳምንታት የቆየ ከባድ ውጊያ ሲያስተናግዱ ቆይተዋል። በዚህም በ10 ሺህ የሚቆጠሩ ሰዎች ለቀው እንዲወጡ አስገድዷቸዋል። ከሱዳን 18 ግዛቶች ውስጥ አርኤስኤፍ በምዕራብ የሚገኙት የዳርፉር ክልል 5ቱ ግዛቶች በሙሉ ይቆጣጠራል። በሰራዊቱ ቁጥጥር ስር ያሉ ከአንዳንድ የሰሜን ዳርፉር ሰሜናዊ ክፍሎች በስተቀር ሰራዊቱ በተራው ደግሞ ዋናው ከተማ ካርቱምን ጨምሮ በደቡብ፣ በሰሜን፣ በምስራቅና በመሃል ላይ የሚገኙ አብዛኞቹን የቀሩትን 13 ግዛቶችን ይይዛል። በ2023 የተጀመረው የሱዳን ጦርና የአርኤስኤፍ ግጭት በሺዎች የሚቆጠሩ ሰዎች ህይወታቸውን እንዲያጡ አድርጓል። በተጨማሪም በሚሊዮን የሚቆጠሩ ሰዎችንም አፈናቅሏል። በናይጄሪያ ታግተው የነበሩ 130 ተማሪዎች መለቀቃቸውን ባለስልጣናት ተናገሩ። የናይጄሪያ ባለስልጣናት ከካቶሊክ አዳሪ ትምህርት ቤት ተወስደው ከነበሩ ተማሪዎች ውስጥ ሳይመለሱ የቀሩት 130 ታጋቾች ማስለቀቃቸውን አስታውቋል። የናይጄሪያ ፌዴራል መንግስት በኒጀር ግዛት በተፈጸሙ አስከፊ የጅምላ እገታ የተወሰዱ ተማሪዎች መለቀቃቸውን የድልና እፎይታ ጊዜ በማለትም ገልጾታል። ከ250 በላይ ህጻናትና ሰራተኞች ሴንት ሜሪስ ካቶሊክ ከተባለ ትምህርት ቤት የተወሰዱት ከአንድ ወር በፊት ህዳር 12 2018 ዓ.ም ነበር።